ሰው እግዚአብሔር ረሳኝ የሚለው በምንድን ነው ሲሉ፣ አንድ የስጋ መከራ ሲጸናበት፣ ሁለተኛ ደግሞ የስጋ መከራ ማለት ጦርነት፣ ስደት እንደዚህ ያለ ነገር ሲጸናበት እግዚአብሔር ትቶኛል ይላል። ሁለተኛ ደግሞ እግዚአብሔርን ማስደሰት እየፈለገ ሁልጊዜ ግን ስጋው እየጣለው ሲጨንቀው እግዚአብሔር ካላወጣኸኝ የት ነው ያለሁ ብሎ ደግሞ ተስፋ ይቆርጣል። ሰው በኃጢአቱ 40 ዓመት ሊኖር ይችላል፣ 20 ዓመት ሊኖር ይችላል። ከዚያ የተነሳ ተስፋ ይቆርጣል። መቼ ነው የምታወጣኝ? እኔ እኮ ገንዘብ ስጠኝ፣ ንብረት ስጠኝ፣ ሹመት ስጠኝ አላልኩም፣ ንጹሕ ሰው አድርገኝ ብዬ ለምን እሺ አትለኝ ብሎ ሰው ተስፋ ይቆርጣል። እግዚአብሔር ደግሞ በአንድ ጊዜ፣ አሁን እግዚአብሔር ያሳያችሁ፣ አንድ ሰው ሆዳምነት እምቢ ብሎት ሆዳምነቱ በአንድ ቀን ጸሎት ቢለቀው፣ አንድ ሰው ዝሙት እየተፈተነ በአንድ ቀን ውልቅ ቢልለት ሰው ያኖራል? አያኖርም። አረ እግዚአብሔር ዝም ይለዋል። ራስ ጣር ጋር ቀቢጸ ተስፋን የመሰለ ክፉ በሽታ የለም። እግዚአብሔር ረስቶኛል። አሁንማ አውቆም እንዴት ያለ ነገር መሰላችሁ? በዚህ ዓለም የሰይጣን ተንኮል አደገኛ ነው። ኃጢአቱን በምንሰራበት ጊዜ በየቀኑ የእግዚአብሔር ቸርነት እንዲታየን ነው የሚያደርገው። ኃጢአቱ ልማድ መሆን እስኪጀምር ድረስ ነው። ኃጢአቱ ልማድ መሆን ከጀመረ በኋላ ደግሞ የእግዚአብሔርን ጨካኝነት ነው ማሳየት የሚፈልገው። ከዚህ በኋላ አንተ ተመልሰህ እንዴትስ አይነት ድፍረት ይኖርሃል ማረኝ ለማለት? ስንት ቀን ነው እንደዚህ የምታደርገው ይላል። ስለዚህ ኃጢአት ላለመስራት ፈራጅነቱን፣ ለመውጣት መሐሪነቱን ማሰብ ይጠቅማል። ኃጢአትን ላለመጨመር እግዚአብሔር ይፈርድብኛል ማለት ነው። ከኃጢአት ለመውጣት ደግሞ መሐሪነቱን አስቦ መውጣት ይገባል። እነዚህ ሁለቱ ናቸው ሰውን ከእግዚአብሔር ጋር የሚያስታርቁት።